አንዳንድ ጊዜ የሆነ ሻወር ቤት ገብቼ መስተዋት አለ እዛ ራሱ እኔን ያወዛግበኛል። ግራ መስተዋቱ ላይ ሳይሆን ግራ ይመስለኛል እና ምን ሆኛል እና ባለፈው የሆነ ስልክ ላይ እንደዚህ ስናወራበትም ባለፈው እናንተም ጋር ላይ ስናወራ እንደዚህ ግራ ነው የሚመስለው። እሺ አንድ ሰው ከአንተ ስልኩን እዚሁ ቲክቶክ ላይ እንዳለ ካሜራ ሴቲንጓን ነክቶ ካሜራ ማዞር የሚችላለ ስልኩን ይዞ ካሜራውን ከአንተ አሁን እንደዚህ ነው የምትጠቀመው። አሁን እንደዚህ ካሜራዋን አዙሮ እንደዚህ የሚያሳይ ሰው ይኖራል ከአንተ ጋር አንድ ሰው ይኖራል። በቃ አንድ ሰው ካሜራዋን ያዙራል። እሺ ካሜራዋን ያዙራትና ያሳየን። ከዛ አቅጣጫ ሲቀየር ያዩታል። የሚችል ካለ ነው። እሺ ልክ ሴቲንግ የገስት ምልክቷን ነክተ ካሜራ ማዞር ማለት ነው። እሺ እንደሱ አይደለም። በዚሁ በቲክቶክ የገባበት ስልክ አለ አይደል? አሁን ስልክ ይዘውና ካሜራ ሮቴክስ ታዞረው እና ከዛ በኋላ አንድ ሰው ይያዛል ማለት ነው። የካሜራ ማዞሪያ ነው። ካሜራ ማዞሪያ ምን ዋላ ያልከኝ መብረቁ wako na chuki mbaya watu. Gani? Mimi napenda Wahindi. Napenda Wahindi. Shonzu. Ni follow. Mimi akiingia hii anafollow kila mtu. Na mbona hajani follow? አጣት ሶስት ነጥብ ከስራለች የሴቲንግ እሷን ስትነካት የካሜራ ማዞሪያ ምልክት ትመጣላለች። ካሜራ የምትመስል ነገር ወይንም ኦኬ ዘጋው። ለማድረግ ያክል ነው ጋይስ። አሁን አንዴ ቀኝ እጁን የተቆረጠ ግራ እጁ የተቆረጠ ስለሚሉ በዚህ በሰልፊ ሲሆን አቅጣጫ ይቀየራል። ለምሳሌ ይሄ እኔ ቀኝ እጄ ነው ግን ግራ ነው ይመስሉ በዛ በኩል በሆን ትክክል ያመጣል። አሁን ለማዞር ነው። እምቢ ካለ ችግር የለውም ወንድሜ። እምቢ ካለ ካመኑ አመኑ፣ ካላመኑ ምንም ማድረግ አይቻልም። ለኮኔክሽን ቦታ ላይ ሲንቀሳቀስ ቦታ ላይ የፊት ለፊት ካሜራ ስለሆነ ነው። ጃጓር ግባ፣ አክሴፕት በል ጃጓር ስብ ያለው። እስኪ የካሜራውን ጉዳይ እናውቀዋለን እናምናለን የምትሉ አንዳንድ ቁጥር ጻፉ። እስኪ እናምናለን የምትሉ እናምናለን የምትሉ አንዳንድ ቁጥር ስለ ካሜራ የምታውቁ እሺ። ኦኬ እንዴት ታገኙታላችሁ መሰል ካሜራዋን ይሄ የእናንተ ካሜራው ቪዲዮ አለ አይደል? ይሄ ራሱ እንደዚህ ነካ ስታደርጉት በስሪ ካሜራ ኦፍ ካሜራ ኦን የምትላለች። ከዛ መገልበጥ ትችላለህ። ያንተን ንካው እስኪ እንደዚህ ንካውና ከስሪ ካሜራ ምልክቶች ይመጣሉ። እስኪ አሁን ዞረች መሰል። አሁን አሳየን፣ እሱን አንድ ሰው ያሳየን። አያችሁት ጋይስ? አሁን የተቆረጠው እጅን አንሳው፣ ብድግ አድርገው ወደ ላይ። አሁን የተቆረጠው ግራውን ነው ወይስ ቀኙን ነው? አያችሁት አይደል? ካሜራው ነው የሚገለባብጠው እንጂ ቀኝ እጁን ነው የተቆረጠው። አሁን ቀዳ አድርጉት። ይኸውላችሁ ቅዱት፣ ፎቶም አንሱ። አቀማመጡን እያያችሁ ነው። ቅዱት፣ ፎቶም አንሱ። ይኸውልህ አሁን እናንተ ቀጥል መብረቅ። በቃ ቀኝ እጅህን ብድግ አድርግ። የተቆረጠው ቀኝ እጅህ ነው በላቸው። በደንብ ንገራቸው በደንብ። የምታወት እንግዲህ ቀኝ ነው፣ ይሄ ግራ ነው ማለት ነው። ቀኝ ጆሮ እና ቀኝ እጅ ነው ከመጀመሪያው ጀምሮ ቀኝ ጆሮ እና እንግዲህ ከሚዲያም ውጭ ያለ ነገር ነው። በታሪክም ያለ ነገር ነው። ከአንዳንድ ሰው መረጃ ይኖራል፣ የሰው መረጃ ስለሚኖረው ይህ ቀኝ ጆሮ እና ቀኝ እጅ ነው የተባለው ከመጀመሪያ። ያው በአካል የምታወት ነገር ይሄ ነው የምታወት ነገር። ምክንያቱም አሁን ይሄ ባይሳካልን ኖሮ የማያምን ነበረ። ምክንያቱም
የኛ ማህበረሰብ የሆኑ አሉ አብዛኞቻቸው የስልክ ካሜራ ሲዞርና ሳይዞር አቅጣጫውን አያውቁትም እና አምነው ነበረ መብረቁ ሌላ ግራጁን የተቆረጠ ይዞልን መጣ። ምክንያቱም በዛን ሰዓት ላይቭ ላይ በነበረን ሰዓት የሚታየው እንደ ግራህ ነበረ። ምክንያቱም ካሜራ በዚህ በስነ ስርዓት ስላልተገለበጠ ነው። ልክ በፊት ለፊት ሲሆን ደግሞ አቅጣጫ ይዛባል፣ ይቀያየራል አቅጣጫው። ካሜራ ከጀርባ የሆነውና ከፊት ለፊት ስትቀረጽ አንድ አይደለም። ይሄን ስለምናውቅ በኮሜንቱ ለማስረዳት ሁሉን አስረድተን አንዘልቀውም። አንድ ሰው ወጥቶ አይ ይሄማ ግራውን የተቆረጠ አይደል ያመጣው ሌላው ቀርቶ እጁ እንኳን ግራና ቀኝ ቢሆንባችሁ ፊቱን እንዴት አድርገን እንቀይረዋለን? ጋይስ ሰርጀሪ አናሰራው ራሱን ታውቁታላችሁ። አንድ ሰው ሊያታልላችሁ ቢሞክር ግራው እጁ ተዛባባችሁ አይደል? እንዴት ፊቱ ሌላው ቶሎ ብሎ እንዴት ዳነ የምትሏት 5 ወር ሆኖታል እኮ ነግረናቸዋል በተደጋጋሚ 5 ወሩ ነው። ስለዚህ ወንድማችን ልክ እንደምታዩት ግራው ነው እያላችሁ ስትከራከሩ የነበራችሁ ቀኙን ነው። የጀርባ ካሜራ ስለሆነ ነው። እና ጥያቄ ያለው ካለ ጠይቁ፣ ካለበለዚያ እንግዲህ ካሜራውን እንደገና ወደ ፊት ለፊት አድርገው አስቀምጠው ሁላቸውም እንዲያው። እሺ ያልተረዳለ እዚህ ውስጥ ያልተረዳ ካለ አይ አሁንም አልገባንም በሉ። ጆሮ አለ እኮ የሚላል እና ጭራሽ መስማት ማቆም አለበት እንዴ? ይሄ ጆካኝ ነው እንደዚህ ነው የለም ማለት ነው። ይሄ ደግሞ ይሰማል ለማለት ፈልገው ነው። እስኪ ወንድማችን ጃጓር ካሜራውን ከማዞሩ በፊት የምትለው ነገር አለ ወንድማችን? ስራ ላይ ካለ ሶስተኛው የሚሆነው ከዛ በፊትና እዚህ ሚዲያ ላይ ከመጣ በኋላ ያለው ልዩነት ለአንተ የተሰማህ ነገር እንዴት ነው? አራተኛው ገንዘብ ሰፖርት አድርገዋል መሻላ ያደረጉ ሰዎች የደረሰህንና የቀረውን እኔ ወደ 1 ነጥብ ነው የተመዘገበው። ከዛ ውስጥ ስንት ገባልህ ስንት ቀረ የሚለውን አስታውስ እና ከዛ በኋላ እንግዲህ የገስት እየገቡ ጥያቄ ለሚጠይቁ እድሉን እንሰጣለን። ከመጀመሪያ ላይ ያልከኝ ምንድን ነበር? በመጀመሪያው ደረጃ እጁ ላይ እንደዚህ የተደረገው 8 ሰዎችን ሊያስገድል ሲል ተይዞ ነው። 8 ፋኖዎችን ሊያስገድል ሲል ተይዞ ነው የሚሉ አሉ። ግማሾቹ ደግሞ መንግስት ነው የሚሉ አሉ። እሱ ምን ትላለህ ነው። ሁለተኛው ከዛ በፊት የነበረው ህይወትና አሁን ደግሞ ያለበት ወደ ሚዲያ ከመጣ ወደዚህ ያጣው ነገር አለ ወይ? የተሰማህን ደስታ ምናምን እሱን ነው ማለት ነው። ወይንም ደግሞ የከፋ ነገር አለ ወይ? የሶስተኛው እና የመጨረሻው
ገንዘብ ስንት ገብቶላል ስንት ቀርቷል የደረሰን ነገራቸው የቀረውን ደግሞ እንዲያስገቡ ማለት ነው። እኔ 1 ነጥብ ነው የመዘገብኩት። ከዛችም ትንሽ አለፍ ትላለች። የደረሰን ተናገር ያላስገቡ ቃላቸውን ጠብቀው እንዲያስገቡ ነው። እሺ አንደኛ የመጀመሪያው ጥያቄ ምንድነው 8 ሰዎች የተባሉ አካባቢው ላይ ሄጄ ነበር። እነሱ ያሉበት አካባቢ ልክ ባለፈ እንደነገርኩ ቤተሰብ ጋር ነው ያለው። ስመለስ ከሱካር ድንገት ስገባ ወደ አክስቴም ልጅ ቤት ስገባ እያዩኝ ነበረ ከሌላ ቦታ። በኋላ ላይ መጨረሻ ላይ ግን ወደ የመጣሁበት አካባቢ ስመለስ እሱ ገዝቼ ፈሳስቻ ነው ስመለስ ከሌላ ቦታ ተደውሎልን ነው ሰላይ ነህ ብለው ያዙ። ስልኬን ስልክ እያወራሁ ነበር። ነይ ቶሎ ሰላይ ነሽ እንዴ አለኝ። እኛ ጋር ግን የሰጠው እሺ ኧረ የሺ ስልክ ነው እየሰጠው ስልኩን ማየት አልፈልግም ኪሱ አድርገና በኋላ ላይ እንትን አለ ምንድን ነው ስሙ ችግር የለውም አለቃችን አጣቆንት እንትላለ አለቃችን ነው ደውሎ ከሌላ ቦታ ተደውሎ ነው እኛ ታዘመ ተደውሎ ነው አለ። እሺ አልኩኝ። በኋላ ላይ መከላከያ በጣም ተባለና ወደ ጫካ ይዘው ሄዱ። ከዛ በኋላ ዱላ ምንም ነገር በደብደብ ነገር ነበር። ምንድነው ስላቸው መከላከያ የተመለሰው አንተ እንደያዝን ሲያውቅ ነው ያንተን ስልክ ስልካቸው እንደታሳቡ አውቆ ነው አሉ። አይደለሁም ታጣራላችሁ ከሌ የሚገርመው ከዛ ውስጥ አሁን ላይ እንደውም ጅጅጋ አካባቢ የሚገኝ ልጅ አለ ስሜን ከናያት የሚያቅልጅ ነው እና እንደዚህ እኔን አታውቀኝም ወይ ምን እንደምሰራ የት እንደምኖር አታውቀኝም ስለው እኔ እዚህ ጋር ስራ ነው አላውቅም አለኝ። እንደውም ያ ልጅ ቤተሰብ ነገር ነው። ከዛ አሳደሩ። በሁለተኛው ቀን በሶስተኛው ቀን ታሳው የሚባለው አይታት ከሆነ የሆነች ተለካ ነበረ ኢንተርቪው ነገር ተለከነ የመጣው ምናምን ይህም በልና እኛ እንለካለን ምናምን ብሎ ሲጠይቀኝ የነበረው ልጅ በጂንስ ጃኬት የእሱ ልጅ እንደውም አሁን ቀርቶ ለመንግስት ምጃ ሰጠ። ከእነሱም ብር ዘርፏቸው ሄደው የጫማው ልጅ ፋኖ ይፈልገዋል መንግስት ይፈልገዋል ያንች ከዛ እሱ ነው መጨረሻ ላይ ብራስ እኔ አመለጠ ብዬ ማታ ለቅሃለሁ አዋጊያችን ስብሰባው ጌሳ ስለሄደ ማታ ለቅሃለሁ። ይሄ ሰው የግደልም ተብሎ ከሆነ እኔንም ገለኝ ብሩን በጎን የሚያስለቅሳል ሆና ትንሽ ተጥራት አንደኛ ብሩን ከየት ይመጣል 300 ሺህ በርከት ይላል። ከዛ ያ በነበረ ኖሮ ዛሬ እጄን ወደ ህዝብ አልዘረጋው ኖሮ ህዝብም ወደ እኔ እጁን ባልዘረጋ ነው። ከዛ በኋላ እዛረጉ መጨረሻ እየታሰበልህም ስላላወቅ ነው ምናምን አለኝ። ጠዋት ባለፈ እንደነገርኩ ህዝብ ማከድ ጆሮ እንደዚህ በአንዳ ነው ምናምን አሉ። ምክንያቱም ያች መጀመሪያ ኢንተርቪው ያደረጋት ቪዲዮ ስለነበር ራሱ ያላት ነው እንደዚህ ተሰላይ ነው ብሎኛል ምናምን። እኔ እንደዛ ያስባለኝ ነገር እንለቅሃለን እችን ብቻ ሚዲያ ላይ በልን እንለቅሃለን። በእነሱ ደግሞ ይችን ያደረጓት ለምንድን ነው ህዝብ እንዳይጠላባቸው እንደዚህ ሰላይ መጥቶ እዛው ህዝቦች እኮ ደግ አረሱ ስራ የሰራን ይላል ያለ ዛሬ ግን ያ ህዝብ በእንትን ላይ ምን ያለቀሰ ህዝብ ነው እውነቱ ሲገባው ማለት ነው። እዛ ጊዜ የፈረደብኝ ህዝብ ነበር እነሱ ባሏቸው እና ያ 8 ሰው የሚባለው እንደውም ይሄ አሁን ቲክቶክም ላይ ምንም ላይ የገባ እያወራ የነበረው ባኖ ሹፌር ቃሉ ጋር ለምሳሌ ሰሜን ሸዋ መሀል ሜዳ አሰግድ ብርጌድ ላይ አብረው ሰርተዋል። እሱ መሪ እናሰግድ በታች ቃሉ ዳንታ መሪ ሆነው አብረው ሰርተዋል። ቃሉ ማለት አሁን ግንባሩ መስቀል ያለው እኔ እንጂ የመረጠ ልጅ ወንድማችን ማለት ነው። እና ይሄ የሚያወራው ሹፌርና ስለ ቃሉ የሚያወራው ሹፌርና ቃሉ ራሱ ጸበኛ ናቸው። ምክንያቱም ቃሉ ከዛ እነሱ ጋር ተጣልቶ ነው ሊገሉ ሲሉ ተጣልቶ ነው ቀሻ የመጣው። እንግዲህ ቃሉ 2 ዓመት የታገለው ህዳር 12 ነው። ራሱ ከጀርባ የሚመጣ መረጃ አለ የራሱ ሰዎች ነው። ህዳር 12 2016 የገባ ልጅ እና ከዛ ሲታላ ይሄ ሸዋ ፋኖ ነው። በአጠቃላይ ቃሉ ብዙ ሸዋ ነው። የሸዋ ፋኖ ወሎ መጣ። ወሎ ፋኖ ጋር ተቀላቀለ። ወሎ ፋኖ ጋር እንደዚህ ያስተላ ነገር ያደረገው እሱ ነው። ከወሎ ፋኖ ደግሞ ቀርቶ ሲመጣው እሱ ነው። መጨረሻ እኛን ስማችንን አጥፍቶ እንደዚህ አድርጎ እንዴት ይሄዳል? የወሎ ፋኖ ያሰድባል ወይ? አጸያፊ ስራ እኛ ጋር ከሰራ በኋላ ብሎ ያን ራሱ ያስቀረጣት ቪዲዮ የወሎ ፋኖ ወደኛ ላኳት ወደ መንግስት ወደ እኔ ይሻላል ቪዲዮ ባለተነገርኩ ሲሳመጣት እንደውም አንዳንድ ሰዎች እንደው
በ3 ቀን በፊት ደም አሳይታችሁን እጁ ሲቆረጥ ምን ጊዜ ዳኑ የሚሉ ሰዎች አሉ። ምክንያቱም ከዛ በፊት ቪዲዮ የለም። ሰዎች ምን እየተቆረጡ ቪዲዮን አልቀረጽኩም። ቪዲዮ ያለው ቃሉ ጓዶች ጋር እና ቃሉ ጋር ብቻ ነበር። ቃሉ ስልኩን አድርጎ መረጃ አጥፍቶ ሲመጣ የራሱ ጓደኞች ከርቶ ስለመጣ ቪዲዮ ላኩበት። ለምንድነው እስከዛሬ ይፋ ያልሆነው? ቃሉ እጅ አልሰጠን፣ ቪዲዮውንም ማግኘት አልቻለም። ጫካ ሄደን ቪዲዮ ማግኘት አልቻለም። ቪዲዮ እነሱ ጋር ነው ያለ። ቃሉ እጅ ሲሰጥ ቪዲዮውን ላኩበት። ይሄ ነገር አደባባይ ላይ ይታወቃል ማለት ነው። በቃ ይሄ አሁን ሲፈሩ ቃሉን አውቀዋለሁ። በእርግጥ ቃሉን ያውቀዋል። እኔን ግን አያውቀኝም። እሱ ሸዋ ፋኖ ነው፣ እኔ ወሎ ተወላጅ ነኝ። አኗኗራችንም እኔ በየቦታው በየከተማና በተለያየ ቦታ በሸቀል ነው ኖሮ ይህ ሰው ሊያገኝ አይችልም። እሱ ጫካ ወሮ እኔ አያውቀኝም በጭራሽ። አሁን የወረዱ እሱን አውቀዋለሁ። 8 ሰው ሲጋብዝ የሸዋ ፋኖ ሆኖ እኔ ወሎ ስጋብዝ እንዴት አወቀ? እሱ የታየ መናገርም ያለባቸው ካሉ የወሎ ፋኖች ነበሩ የመናገር ያለባቸው። እኔ እየጋበዝኳቸው እያሳፋንኳቸው የነበሩት ልጆች ካሉ ጋር እኮ የነበሩት ልጆች ነበሩ። እጅ አልሰጡ ልጆች እነዛ ማለት ይችሉ ነበር። ይሄ ሰውዬ ሸዋ ነው። ምክንያቱም ቃሉ ከሸዋ ከእነሱ ጋር ከርቶ መጣ፣ ወሎ ገባ። የጋበዝኩም ከነበረ የወሎ ፋኖ ማለት ይዞኝ የነበሩ የወሎ ፋኖ። ይሄ ሰውዬ ቃሉ ጋር በፊት ሰሜን ሸዋ ሰርቷል። አሁን ይሄ ሰውዬ እዛ እየሰራ ነው። ስለ ቃሉ ያውቃል፣ አብሮ ሰርቷል። እኔ ግን ወሎ መጥቶ እንዴት ያገኛል? መዋቅም ካለበት እኔ የሚያገኝ ወሎ ፋኖ ነው። የወሎ ፋኖ እየጋበዘን ነበረ ሊያሳፍረን ነበር ካለ ተብሎም ነበረ ማለት ይችላል። ግን አሁን እውነታው ሲገባቸው አብረን እንደ ህዝብ እያለቀስንልህ ነው እኛም ያሉ የወሎ ፋኖች አሉ። ዛሬ እውነታው ሲገባቸው ከሸዋ መጥቶ እስከኛው ስማችንን አስጠፍቷል ብለው ኮሜንት ሲጻፉ ሁሉ አሉ። ስልክም ሁሉ አፈላልገው ይደውሉ አሉ። ማለት እነዛ የወሎ ፋኖቹ እነሱ ሳያውቁ እነሱ ሳያዙ እነሱ ሳይስማሙ ብቻውን ነው እንደዚህ ያደረገው ወይንስ በአጠቃላይ አብሯቸው የነበሩት ፋኖች ይሄን ነገር ተስማምተውበታል? አሁን ያሉትና በሰዓቱ ትእዛዝ የሰጠው ፋኖ አዛዥ ይለያል። ያ እጅ ሰጥቷል። ከቃሉ በፊት እጅ ሰጥቷል አዛዥ። በሰዓቱም ደግሞ ባለፈ እንደነገርኩ በቪዲዮ የሚያዛለ ከሌላ ቦታ ያልኩ ያ ልጅ እጅ ሰጥቷል። የዛን ሰዓትም የለም ሰሜን ወሎ ሆኖ ነው ሰባ ሄዶ ስለነበር። አሁን እየመራ ያለው ልጅ ደግሞ ይህን ታሪክ አያውቅም። የዛው የወሎ ልጅ ነውና እየመራ ያለው ልጅ አሁን ላይ አያውቅም። እና ይህን ሁሉ ቀመርኛ ሲያንሳት ያላክለ ቦታ ብንሆን ወይ ደግሞ ግልጽ ቢሆን አንተ እስቲ ወንድማችን እንደዚህ አናጣህም ነበረ እንኳን በህይወት ተረፍክልን ብለው ሁሉ እንትን የሚሉ አሉ። አሁን በአንዳንድ መልዕክትም የሚልኩ አሉ። በአንዳንድ እንደዚህ ምክንያቱም ያ እንደዚህ ያዘዘው ሰውዬም እኮ እጅ ሰጥቷል። ከቃሉ በፊት ቃሉን ያዘዘው ሰውዬ ቃሉ ግን አሁን ታዝቼ ተገድቼ እንደዚህ የሚለው ነገር ቃሉ የ2 ዓመት ታጋይ ነው። እዚህ ወሎ ፋኖ ጋር ደግሞ ቃሉ እዛ ቆይቶ ስለመጣ እነዚህኞች ፍሬሽ ስለነበሩ ቃሉ ሻለቃ መሪ ነው። ከአመራሩ ቀጥሎ ትእዛዝ ማሳለፍ የሚችል አንዳንድ ጊዜ አሁን ቃሉ የወል እዚህ አሁን መጥቶ አዲስ አበባ እንትን ሲደረግ ሲጠየቅለት ነው ሲጠየቅ ምንድን ያለው እንትን ተለጥፎ ነበር እንትን ላይ ማነው ፋኖ አሱኝ ነው እንደዚህ ያደረጉት ማድረግ የለብንም ይሄ አስጠያቂ ማድረግ የለብንም ግን ታዝዤ አድርጌያለሁ እና የፋኖ ስራ ሲያስጠላኝ ለመንግስት እጄን ሰጥቻለሁ። ለምሳሌ ይሄ ስራ ካስጠላው ቃሉ